በአዲስ አበባ ሀገረ ስብከት በኮተቤ አካባቢ የሚገኘው የደብረ ገነት ቅዱስ ዑራኤል ዮሐንስ መጥምቅ ቅዱስ ኪዳነትና ጻድቁ አቡነ ዘርአብሩክ ቤተክርስቲያን ነው። አሁን በሆነ ሰዓት በዚህ ሰዓት እየተሰራ ይገኛል። ዛሬ ዑራኤል ነው። እንግዲህ በዚህ ሁኔታ እየተሰራ ነው የሚገኘው። ይህን እንግዲህ በሩ መስኮቱ ሁሉ ተይዟል። ነገር ግን የበሩ የሚቀር ነገር ስላለ በሩ ላይ ለዚህ ለበሩ አንድ በርና ከሶስተኛው በር 83,500 ብር የሚቀር ስለሆነ ለዚህ የምችሉትን ሁሉ እኔ እችላለሁ የምትሉ ሰዎች እንድታሳውቁኝ እፈልጋለሁ። ይሄ የምታዩት ነው ቅዱስ ዑራኤል ቤተክርስቲያን። እንግዲህ ሁላችሁ እንግዲህ ይህ ከተማ ወጣ ያለ ነውና ቤተክርስቲያኑ አስታዋሻቶች ሲሆን ነበር የሚኖረው። ይኸውላችሁ የፊት ለፊቱ በር ነው። ይሄ በር ተይዟል። የመቅደሱ አንደኛው በር አልተያዘም። እኔ ያለው የምትሉ የቅዱስ ዑራኤል ወዳጆች እንግዲህ እባካችሁ አሁን እዚህ ለመቅደሱ ለአንድ በር እችላለሁ የምትሉ ዋጋው 120 ሺህ ብር፣ የአንዱ በር 160 ሺህ ብር ትንሿ በር። ከዛ ደግሞ ከአራቱ በር ያንኛው በር ቀሪ 83,500 ብር የሚቀር ስለሆነ ሁላችሁም በዚህ ዙሪያ እንድትሳተፉ እንጠይቃለን ማለት ነው። እግዚአብሔር ከእናንተ ጋር ይሁን። ታቦቱ የሚገኘው በዚህ መቃረቢያ ላይ ነው። በምታዩት ይኸውላችሁ ግማሽ አልተያዘም እና ማትሻል የሚችሉ ታናቸው ድሉ አለ። ስለዚህ ተሳተፉ ነው። እግዚአብሔር ከእናንተ ጋር ለዚህ በር